ለዘመናት የብረት አንጣሪ የሰው ልጅ የልብ ምቱ ነበር። እነሱ የብረት ሐኪሞች ነበሩ። ሀገርን የሚከላከል የትኛውም ጦር መሳሪያ፣ መንግስትን የሚጠብቅ ማንኛውም መሳሪያ መሐንዲሶች ነበሩ። ብረት ቀጥቃጭ ተራ ሰራተኛ ነበር፣ የማህበረሰቡ ዋልታ ነበረች። ጅማ ከተማ ውስጥ ምሽሽ አካባቢ ተሻለና ሰራተኞቹ ይገኛሉ። በማህበረሰቡ ሁሌም እንደተገለሉ ናቸው። እነሱ ህይወታቸውን ለመግፋት ለልጆቻቸው የተሻለ ህይወትን የተሻለ ነገር ለመስጠት በዚህ ሙቀት ውስጥ ከእሳት ጋር ሁሌ እንደተፋለሙ ናቸው። ነገር ግን በማህበረሰቡ ዘንድ የተሰማሩበት ስራ ምክንያት ስማቸው በጥላቻ እንደተወሳ ነው። ከጉልበት በላይ ከከሰል አቧራ ጋር የማይለቅ አንድ ጥላሸት አለ። እሱም ማህበረሰቡ ለነሱና ለሙያቸው የሚሰጡት ስም ነው። በጣም ይሰማናል። ቀጥቃጭ የሚለው ነገር ይሰማን ነበር። እንደ አጠቃላይ ቀጥቃጭ ሲባል በቃ የኛ ስራ ነው ብዙ ነገር የሚሰራው በግብርናም ቢሆን በምንም ቢሆን የኛ ስራ ነው። ግን ቀጥቃጭ ይላል ግን እጀ ጥበብ ነው የሚባለው። ይሄ ሙያ ከእሳት ባሻገር የማይታይ ክፍል አለ። አንዲት የፍጹምነትን ጊዜ ለማግኘት ረጅም የውድቀት የመቃጠልና የመጎዳትን ዓመታት የሚፈጅ ሙያ እንደሆነ ነግረውኛል። ሙያ መልመድ አለበት፣ ያው መቆየት አለበት። ልምዱ ለማግኘት ያው አንድ ላይ የሆነ ዝቅተኛ ስራ እየሰራ ልምዱ መውሰድ አለበት ማለት ከመጀመሪያ አንስቶ እያየ ስራውን ከወደደው ያይገባበታል፣ ይሰራል፣ ልምዱ ይወስዳል በቅርቡ። በአንጣሪና በማህበረሰቡ መካከል ያለው ልዩነት የማንነት ብቻ ሳይሆን የተሞክሮም ጭምር ነው። እኛ ከሩቅ ቆመን እንመለከታለን፣ እንፈርዳለን። ነገር ግን በዚያ ሙቀት ውስጥ ለመቆም ምን ያክል ችሎታና ጥንካሬ እንደሚያስፈልግ ምንም ሐሳብ የለንም። ቢለም ደስ ይለኛል። ሁሉ ስራ አድክማ በእርግጥ ሲያዩ ይገረማሉ። በቃ ግን ሲያገለግሉ ሲጠቀሙበት በጣም በቃ ጥሩ ስራ መሆኑን ይረዳሉ። ቀላልም ይመስላል ለተመልካች፣ ግን ክህሎት ብቻ ወዴት እንደሚወስዳቸው ገደብ አለው። እየተሻሻለ በሚሄደው ዓለም እነዚህ ሰራተኞች በሙያቸው ብቻ ሳይሆን በመሳሪያቸው ታግዘው የኢንቨስትመንት ጥማት ያለበት ስራ ክፍል ደረጃውን ለመጠበቅ ይታገላል። ከመንግስት ድጋፍ ብናገኝ ያው ማሽን ያስፈልገናል፣ መቁረጫ ያስፈልገናል፣ የብረት ፎርጃ ያስፈልገናል። ወደ ዘመናዊነት ለመቀየር ሀሳቡ አለ። ያው ስንቆርጥ አሁን በጉልበት ነው የቆረጥን ያለ ነው። በእንደዚህ አይነት የቆረጥን በጉልበት ነው። ግን በኤሌክትሪክ ቢሆን የጉልበት ትንሽ ተጽዕኖ አይፈጥርበትም ማለት ነው። ጥሩ ነገር ስራ ነበረ። ቦታም ደግሞ ሰፊ ቦታ ይፈልጋል። ዓለም ብረት የሚቀጠቅጡ ሰዎችን ብቻ ታያለች። ያላዩት ግን ከጀርባው ያለውን ጥበብ ምን ያክል ጊዜ እንደፈጀ ነው። በሺዎች የሚቆጠሩ ሰዓታት የጡንቻ መሸማቀቅን አላየም። ማህበረሰቡ ግን እነዚህ ባለሙያዎች በእጃቸው ስለሚሰሩ አይምሯቸውን አይጠቀሙም ብለው ይፈርጃሉ። ጉልበት ይፈልጋል፣ የአቅም ስራ ነው። ብልሃትም ይፈልጋል ማለት የቱ ጋር እንደሚመታ ያቆሞ የሚመታው ሰውዬ ሙያውን ስለወሰደ ነው። አሁን አጉል ቦታ ሄዶ ቢመታ ያ ነገር አደጋ ይፈጥራል፣ ይፈናጠራል። ብልሃቱ እሱ ማለት ነው፣ ጭንቅላቱ ላይ እውቀቱ ማለት ነው። የቱ ጋር ቦታ መምታት እንዳለበት ሙያውን ራሱ ያውቃል። ያለዛ አደጋ ነው፣ ይፈናጠራል፣ ይጎዳል። ትንሽ ድጋፍ ይህንን ትግል ወደ ተሻለ ማንሰራራት ይቀይረዋል። እርዳታ እየጠየቁ አይደለም፣ ሙያቸው አሁንም ለወደፊት አስፈላጊ መሆኑን የሚያስችል መሳሪያዎችን ነው እየጠየቁ ያሉት። ከመንግስት ድጋፍ ብናገኝ ያው ማሽን ያስፈልገናል። ማሽን ማለት መቁረጫ ያስፈልገናል፣ የብረት ፎርጃ ያስፈልገናል። ወደ ዘመናዊነት ለመቀየር ሀሳቡ አለ። ያው ስንቆርጥ አሁን በጉልበት ነው የቆረጥን ያለ ነው። በእንደዚህ አይነት የቆረጥን በጉልበት ነው። ግን በኤሌክትሪክ ቢሆን የጉልበት ትንሽ ተጽዕኖ አይፈጥርበትም ማለት ነው። መንግስት ቢረዳችሁ እንደው የተሻለ ስራ መስራት ነበር። እንችል ነበር። ጥሩ ነገር ስራ ነበረ። ቦታም ደግሞ ሰፊ ቦታ ይፈልጋል።
ይህ ስራ መስክ ላይ ለመሳተፍ ከጉልበት ባሻገር ምን ያስፈልጋል እየጠየቋቸው መልሳቸውም ስለ ትዕግስት ነበር። ማለት የቱ ጋር እንደሚመታ ያቆሞ የሚመታው ሰውዬ ብላ ሙያውን ስለወሰደ ነው። አሁን አጉል ቦታ ሄዶ ቢመታ ያ ነገር አደጋ ይፈጥራል፣ ይፈናጠራል። ብላቱ እሱ ማለት ነው፣ ጭንቅላቱ ላይ እውቀቱ ማለት ነው። ታሪክ በብዕር ተጻፈ ይባላል፣ ግን ደግሞ በእሳትና በብረትም ተቀጥቅጦ ተሰርቷል። በዘመናት የሰው ልጅ ስልጣኔ የልብ ትርታ የሚሰማው ከአንጥረኛው መዶሻ ነበር። አንጥረኛው ምድርን የሚሰነጥቅ ማረሻ፣ ጠላትን የሚመክት ጎራዴ፣ ሕይወትን የሚቀጥፍ ጦር፣ ሁሉንም የሰጡን እነሱ ናቸው። ነገር ግን ዛሬ ያ የእሳት ወላፈን እየቀዘቀዘ ነው። በዘመናዊውና በቴክኖሎጂ በረቀቀው ዓለም ውስጥ አንጥረኛው እንደ ጥንታዊ ቅርስ እንጂ እንደ ትልቅ ባለሙያ መታየቱን አቁሟል። የእጁን ስራ እየተጠቀምን እሱን ግን ረስተነዋል። በዚህ ዘመን አንጥረኛ መሆን ማለት በብቸኝነትና በገለልተኝነት መኖር ማለት ነው። ዓለም ወደ ኢንዱስትሪ ስትሸጋገር እነዚህን የጥበብ ሰዎች ወደ ዳር ገፋቻቸው። በአንድ ወቅት እንደ ቅዱስ ጥበብ ይታይ የነበረው ሙያ ዛሬ የድህነትና የኋላ ቀርነት ምልክት ተደርጎ ይወሰዳል። በብዙ ማህበረሰቦች ውስጥ እነዚህ የብረትና የእሳት ጌጦች ለዓለማችን መራራና ጨካኝ ቃላቶች ተጋላጮች ሆነዋል። ድካማቸው አይመጥንም፣ ጥበባቸውን ዋጋ አይሰጠውም። ዓለም ቶሎ ተሰርቶ ቶሎ የሚበላሽ የፋብሪካ ምርትን መርጧል። በሰው እጅ የሚሰራን ዘላቂ ጥበብ ግን ንቀዋል። እነሱ በሙቀት በጥቁር ጭስና በዝምታ ውስጥ ይሰራሉ። ከአዋራው በላይ የሚከብድ የቸልተኝነት ሸክም በትከሻቸው ላይ ተጭኗል። ቢሆንም ግን ያ ፍም ገና አልጠፋም። እውቅና ባይሰጣቸውም በኢኮኖሚ ቢገፉም አንጥረኞች ዛሬም አሉ። እነሱ ጠንካራውን ብረት እንደ ውሃ የማቅለጥና የመቅረጽ ጥንታዊ ሚስጥር ጠባቂዎች ናቸው። ለአንጥረኛ እውቅና መስጠት ማለት ለሰው ልጅ ጽናት እውቅና መስጠት ማለት ነው። ማሽኖች ሊተኩት የማይችሉት ጥልቅ ጥበብ እንዳለ ማሳሰቢያ ነው። እያንዳንዱ የመዶሻ ምት ዓለም እንዲረሳቸው ለሚፈልገው ግፊት የሚሰጡት የተቃውሞ ምላሽ ነው። የእሳቱ ድምፅ ቀስ ብሎ ሊሰማ ይችላል፣ ግን አልበረደም። ፍሙ እስካለ ድረስ ደግሞ ሊነገር የሚገባው ትልቅ ታሪክ አለ። እስኪ እነዚህ ልጆች እንመልከት። እሳቱ የለበለባቸው፣ ብረቱ የጎረበጣቸው፣ ላብ ያጠባቸው እጆች። እኚህ እጆች ናቸው ለገበሬው ምርት እንዲሰበስብ ማጭድ የሚሰጡ። እኚህ እጆች ናቸው ለቤታችን የመቁረጫና መቆፈር የሚፈጥሩት። ታዲያ እንዲህ ያለውን ከባድ መስዋዕትነት የሚከፈል ባለሙያን በምን መመዘኛ ነው የምናገለው? እንዲህ ያለውን ብርቱ ሰራተኛ በምን ሂሳብ ነው ዝቅ አድርገን የምንመለከተው? ጥበባቸውን ለትውልድ እንዲያስተላልፉ መንገድ ልንከፍትላቸው ይገባል። የሰው ልጅ ዋጋው የሚለካው በትውልዱ ወይም በዘሩ ሳይሆን በእጆቹ በሚሰራው በጎ ስራና በፈጠራው ነው። እሳቱ አይጥፋ፣ የሰዎችንም ክብር አይገፈፍ። ዛሬ ብረት ቀጥቃቸውን ስናከብር የራሳችንን የስልጣኔ መሰረት እያከበርን መሆኑን አንርሳ። ታሪክን የቀጠቀጡ እጆችን እናክብር፣ ከእሳቱ በስተጀርባ ያለውንም ሰው እንዲህ። ምክንያቱም እውነተኛ ጥበብ ያለው ብረቱ ላይ ሳይሆን ያንን ብረት ታዞት እንዲታጠፍ በሚያደርገው የሰውየው ልብ ውስጥ ነው።